እውነተኛ ፍቅር ለማግኘት ምን እናድርግ? ትክክለኛ የሆነ አፍቃሪ ለማግኘት እነዚህን 7 ቁልፍ ነገሮች እሰጣችኋለሁ። ሰላም እንደምናላችሁ ቤተሰቦቼ፣ ተመስገን አብይ ነኝ፣ የሳይኮሎጂ ባለሙያ። ዛሬ ደግሞ በዚህ ቪዲዮ ትክክለኛ የፍቅር አጋር ለማግኘት ማድረግ የሚጠበቁብንና የሚረዱንን 7 ቁልፍ ነገሮችን ይዤላችሁ መጥቻለሁ። በአሁኑ ሰዓት ላይ ብዙ የምንሰማቸው ነገሮች አሉ። እውነተኛ ፍቅር የለም፣ አፍቃሪ የለም የሚባሉ ብዙ ወሬዎች እንሰማለን። ከዛም አልፎ የሚወድሽን አግቢ እንጂ የምትወጂውን አታግቢ፣ የምትወድህን አግባ እንጂ የማትወድህን አታግባ፣ አንተ የምትወዳትን አታግባ እየተባለ ብዙ የማይሆኑ ውድቅ የሆኑ ሀሳቦች ሲነሱ እንሰማለን በተለያየ ቦታ ላይ። አሁን ግን የማስረዳችሁ ነገር እውነተኛ ፍቅር አለ፣ እውነተኛ አፍቃሪም አለ። ነገር ግን ከኛ የሚጠይቀው ነገር አለ። እኛ ምን ብንሆን ምን ብናደርግ ነው ትክክለኛ የፍቅር ህይወት ውስጥ የምንገባው፣ ትክክለኛ አፍቃሪ የምናገኘው፣ እኛም ትክክለኛ አፍቃሪ ምን ሆነው ምን ነገሮችን ብናደርግ ነው የሚለውን 7 ቁልፍ ነገሮችን እሰጣችኋለሁ። እርግጠኛ ነኝ ከተለማመዳችኋቸውና ከቻላችኋቸው የፍቅር ህይወታችሁን ማሳመር ብቻ ነው ያላቸው እድል። ወደ መጀመሪያው እንሂድ። ሰብስክራይብ በማድረግ ቪዲዮውን ጀምሩ። ከወደዳችሁ ደግሞ ሼር በማድረግ ትጨርሳላችሁ። እውነተኛ ፍቅር ለማግኘት የመጀመሪያው ራስን ማፍቀር መለማመድ ያስፈልጋል። እኛ ውስጥ የሌለ ፍቅር ከየትም ሊመጣ አይችልም። አንዳንዶቻችን ፍቅር ሲባል ከውጭ ተሸምቶ የሚመጣና እኛ ውስጥ የሚገባ የምንገዛው ሌላ ሰው ሲያፈቅረን የሚመጣ ይመስለናል። አይደለም። ፍቅር መጀመሪያ ብቻዬን ሆኜ የሚሰማኝ ነገር ጭምር ነው። እኔ ውስጥ ያለ የሚቀጣጠል የምኖርበት የሚሰማኝ ነው። ከዛ ውስጥ ነው ሌላ ሰው ማፍቀር የምችለው እንጂ ከውጭ የሚመጣ ጉዳይ አይደለም። አንድ ሰው በውስጡ ፍቅር ከሌለው ራሱን የማያፈቅር ከሆነ ሌላ ሰው ሲያፈቅረው የውሸት ነው የሚመስለው፣ እውነት አይመስለው። ራሳችሁን የማታፈቅሩ ሰዎች እስካሁን ድረስ ትክክለኛ የሆነ የፍቅር አጋር አጥታችሁ አይደለም። ያንን ፍቅር ግን ሴንስ ማድረግ ስለማትችሉና ፊል ስለማታደርጉት ነው የሚያመልጣችሁ። ራሳችሁ መውደድ የመጀመሪያውና ወደር የለሽ ተግባር ነው። ራሳችሁን ስትወዱት ስታፈቅሩት የሚሆነው ነገር ምን መሰላት? የመጀመሪያው በራስ መተማመናችሁ ይጨምራል። ስለ ራሳችሁ የሚሰማችሁ ስሜት ይጨምራል። የማድረግ የመሞከር ፍላጎታችሁ ይጨምራል። አንዲት ሴት በራስ መተማመን ካላት የትኛውንም ወንድ የራሷ የማድረግ አቅም አላት። አንድ ወንድ ራሱን የሚወደው ከሆነና በራስ መተማመን ካለው የትኛውም ሴት ጋር አፕሮች የማድረግና የራሱ የማድረግ አቅም አለው ማለት ነው። የመጀመሪያው ራሳችሁን ስታፈቅሩ የምታገኙት ነገር ይሄ ነው። ሁለተኛ እውነተኛ ፍቅር ምን እንደሆነ ይገባችኋል፣ ቦታ ትሰጡታላችሁ። አንዳንዶቻችን እውነተኛ ፍቅር ውስጥ መግባት እንኳን እንደዚህ ነው ብለን ምሳሌ የምናደርገው ሰው የለንም። ግን እውነተኛ ፍቅር ሁሉም ቦታ ላይ እንፈልጋለን። እውነተኛ ፍቅር ምን አይነት እንደሆነ ሴንስ ልናደርገውና ቦታ ልንሰጠው ይገባናል። ይሄ ደግሞ ራሳችሁን የምታፈቅሩት ከሆነ የምታገኙት የሚሰማችሁ ነገር ነው። ሶስተኛው ራሳችሁን ስታፈቅሩ ጤናማ የሆነ ባውንደሪ ይኖራቸዋል፣ ጤናማ የሆነ ገደብ ይኖራቸዋል። አንዳንድ ሰው ገደብ የለውም። የመጣ ወንድ በሙሉ ህይወትሽን ያበላሸዋል። የመጣችው ሴት በሙሉ አንተ ላይ አፈቅርሃለሁ ስላለች ብቻ ቦታ ስለሰጠች ብቻ ሙሉ ነገርን ትዘረግፋለህ። ህይወት እንደዚህ አይደለም። ገደብ ያስፈልገዋል። ገደብ ሲኖርሽ፣ ቦታ ሲኖርሽ፣ ባውንደሪ ሲኖርሽ የሁሉም ወንድ መጥቶ አንቺ ህይወት ውስጥ አይጫወትም። ያንን ገደብ የሚያልፉ ሰዎች፣ በዛ ስታንዳርድ ልክ ያሉ ሰዎች ወንዶች ብቻ ናቸው አንቺ ጋር የሚመጡት። ጤናማ ባውንደሪ ከሌለሽ ራስሽን አታፈቅሪውም፣ ራስሽን አትጠብቂውም፣ ዋጋ አልሰጠሽውም። ስለዚህ ዋጋ የሚሰጥሽ ሌላ ሰው ነው የምትፈልጊው። አፍቃሪ ሳይሆን የምትፈልጊው ሌላ ሰው ዋጋ የሚሰጥሽና እንደምትወደጂ እንዲሰማሽ የሚያደርግሽ ሰው ነው የምትፈልጊው። ይሄ ደግሞ ህመም ነው። ትክክለኛ ፍቅር ከአንቺ ጋር ያለ ከዛ ሰው ጋር ያለ ከዛ የጋራ የሆነ ነገር ነው። ስለዚህ ጤናማ ገደብ ያስፈልግሻል ማለት ነው። አራተኛው ራሱን ሲያፈቅር አንድ ሰው ራሱን ማየት ይችላል። ድክመቱን ያያል፣ ጥንካሬውን ያያል፣ ስህተቱን ያያል፣ ጥሩ ነገሮችንም ያያል፣ ጥሩ ያልሆኑ መሻሻል ያለባቸው ነገሮችንም ያያል። እውነተኛ ፍቅር ማግኘት የምትፈልጊ ከሆነ የመጀመሪያው ራስሽን ማፍቀር አለብሽ። ይሄ የምትደራደርበት ነገር መሆን የለበትም። አንቺን መውደድ፣ መንከባከብ፣ ማፍቀር፣ ለራስሽ ቦታ መስጠት፣ ዋጋ መስጠት፣ ራስሽን መጠበቅ፣ ይሄ በጣም አስፈላጊ ነገር ነው። ይሄ አንቺ ጋር ካለ ነገ የኔ ለምትይ ወንድ እነዚህ ነገሮች ማድረግ ትችያለሽ። እንዲህ አይነት ወንድ ነገ ለኔ ለሚላት ሴት ይህንን ማድረግ ይችላል። እናንተ ላይ የማታረጉትን ግን ሌላ ሰው ላይ አድርጋለሁ ብላችሁ ቃል አትግቡ፣ አታረጉትም። ራሱን የማያፈቅር ሰው እውነተኛ ፍቅር አለ ብሎ አይደለም የሚኖረው፣ እያስመሰለ ነው የሚኖረው። በማስመሰል ውስጥ መኖር ደግሞ ያደክማል። የመጀመሪያው የማትደራደሩበት መሆን ያለበት ራሳችሁን ማፍቀር ነው። ወደ ሁለተኛው እንለፍ። ሁለተኛው እውነተኛ ፍቅር ለእናንተ ምን እንደሆነ በግልጽ ማወቅ አለባችሁ።
ምን አይነት እንደሆነ ለምሳሌ እውነተኛ ፍቅር ማለት እንደነከሌ መኖር ነው ማለት አለባችሁ አትሊስት። ካልሆነ ደግሞ እውነተኛ ፍቅር እንዲህ አይነት ህይወት መኖር ነው ብላችሁ ትርጉም ማስቀመጥ አለባችሁ። እንዲሁ እውነተኛ ፍቅር ስለተባለ ብቻ ሳይሆን ለኔ እውነተኛ ፍቅር ማለት እንዲህ አይነት ሰው ጋር መኖር ነው፣ እንዲህ እያደረጉ መኖር ነው የሚል ትርጉም መኖር አለበት። ለአንዳንድ ሰው እውነተኛ ፍቅር መዝናናት ነው፣ ለአንዳንድ ሰው ታምኖ መኖር ነው፣ ለአንዳንድ ሰው ደግሞ ልጅ መውለድ ነው፣ ለአንዳንድ ሰው ሌላ ነው። እውነተኛ ፍቅር ለእናንተ ምንድን ነው? ይህንን በግልጽ ትርጉም አድርጋችሁ ማስቀመጥ አለባችሁ እንጂ ዝም ብሎ ደመና ላይ እንዳለ አየር ላይ እንዳለ እውነተኛ ፍቅር ብቻ ስለተባለ የሚመጣ ነገር አይደለም። ይሄ ሁለተኛው ቁልፍ ነገር ነው። ሶስተኛው ለአዳዲስ ነገሮች ክፍት መሆን አለባችሁ። አዳዲስ ሰዎችን በየጊዜው ለመተዋወቅ አዳዲስ ነገሮች ለመሞከር ክፍት መሆን አለባችሁ። ደፋር መሆን አለባችሁ። ይሄ ካልሆነ በየቀኑ የለመዳችሁትን ነገር ነው የምታረጉት። ትምህርት ቤት ነው ወይ ደግሞ ስራ ቦታ ነው የምትሄዱት። በየቀኑ ትወጣላችሁ፣ ስራ ትገባላችሁ፣ ትመጣላችሁ። ተመሳሳይ ሩቲን ከሆነ አዲስ ሰው አታገኙም። አዲስ ሰው ማታገኙ ከሆነ ደግሞ አዲስ የፍቅር ህይወት የላችሁም። የኔ የምትሉት ሰው አይኖራችሁም፣ ምርጫ አይኖራችሁም። እውነተኛ የፍቅር አጋር የሚገኘው ከምርጫዎች ውስጥ ነው። ምርጫ እንዲኖረን ደግሞ ብዙ ሰዎች ጋር መገናኘት አለብን። ብዙ ሰው ጋር እንድንገናኝ ደግሞ ከለመደው ነገር መውጣት አለብን። አዲስ ነገር መሞከር አለብን። አዲስ ቦታ መሄድ አለብን። ያ ስለሆነ አዳዲስ ነገር ለማድረግ የምትፈሩ ከሆነ እውነተኛ አጋር ለማግኘት ትቸገራላችሁ። እንደ እድል ሆኖ የሆነ ሰው ካላስተዋወቃችሁ ወይ በድንገት አጋጣሚ ካልተገናኛችሁ በስተቀር ቆማችሁ ነው የምትቀሩት። አዲስ ሰው ለመተዋወቅ ደፋር መሆን ያስፈልጋል። አዳዲስ ነገር ለመሞከር ደፋር መሆን ያስፈልጋል። አዳዲስ ነገር በመሞከር ውስጥ ነው ህይወት ያለው፣ በመፍራት ውስጥ ህይወት የለም። ይሄ በሌላኛው በጣም ቁልፍ ነገር ነው እውነተኛ የፍቅር አጋር ለማግኘት ማለት ነው። አራተኛው በጣም የብዙ ሰዎች ጉድለት ነው። እውነተኛ ፍቅር ውስጥ መኖር የምትፈልጉ ከሆነ ትዕግስት ያስፈልጋችኋል። መታገስ አለባችሁ። ምን ማለት ነው? እውነተኛ የፍቅር ህይወት ልክ እንዳየኋት እሷ ነች ስላልኩኝ ብቻ የሚመጣ ነገር አይደለም። ብዙ መጨቃጨቅ፣ ብዙ አለመስማማት፣ ብዙ መኮራረፍ፣ ብዙ መጣላት፣ ብዙ ተስፋ መቁረጥ በመሃል ላይ ሊኖረው ይችላል። እነዚህን ሁሉ አልፎ ከተፈተነ በኋላ ነው ኦኬ አሁን ተግባብተናል፣ ተዋህደናል፣ አንድ ሆነናል ብለን የምንቀጥለው። እውነተኛ ፍቅር አልጋ ባልጋ አይደለም መንገዱ። እውነት ነው። እውነት የሆነ ነገር ምድር ላይ ሲመጣ ቀላል አይደለም፣ ይከብዳል። ምድር ላይ ሐሰት ስለሚበዛ፣ ውሸት ስለሚበዛ እውነተኛ ነገር መሸከም ቀላል ነገር አይደለም። ከመቸኮል ይልቅ መታገስን መለማመድ ያስፈልገናል። እንዳየን ወዲያውኑ ፒክ የምናደርገው ነገር ስላልሆነ ጊዜ ስለሚፈልግ ማለት ነው። እና ብቻችሁን መሆን ታስወግዱና ከዛ ሰው ጋር እየሆናችሁ ምንም ነገር ቢፈጠር ከመረጣችሁ ሰው ጋር ሆናችሁ መፍታትን መልመድ አለባችሁ። አምስተኛው መረዳትን ቅድሚያ ማድረግ ያስፈልጋል። አንዳንዶቻችን ጀጅመንት አለን። ለምሳሌ ትዳር ውስጥ ያሉ አንዳንድ ሰዎች የሚቸገሩት ለምሳሌ ወንድ ቢሆን የሚቸገሩት ምንድነው? ሳትጠይቀኝ ሳልነግራት እንዲህ ያረጉም እንዲህ ስላረክ ነው፣ ይህንን ያረከው እንዲህ ስላሰብክ ነው ብላ እርግጠኛውኛ ትነግረኛለች ይላል። ይሄ ጀጅመንት አለመሆን ነው። መረዳት አለብሽ። የሆነው ጉዳይ ለምንድን ነው የሆነው? በምን ሰዓት ነው የሆነው? እኔ ጋር ምን አጥፍቼ ነው? ምን ማድረግ እችል ነበር? አሁንስ ምን ማድረግ እችላለሁ? የሚለውን መጠየቅና መረዳት፣ ኃላፊነት መውሰድ፣ ስህተትን መፍቀድ ያስፈልጋል። ይሄ ካልሆነ ግን እንደፈለኩት መሆን አለበት የሚል አጉል እልህና ግብግብ እውነተኛ ፍቅር አይደለም፣ ከራስሽ ጋርም ጭምር ያጣላሻል። እውነተኛ ፍቅር ለማግኘት መረዳት አለብሽ። እየተረዳሽ ልክ ያልሆነው ልክ አይደለም፣ ልክ የሆነው ልክ ነው ማለት ያስፈልጋል። ከዛ በተጨማሪ ይቅርታ ማለት ያስፈልገናል። እንዲሁም መቀበል አለብን። ይቅርታን የማያውቅ ልብ እውነተኛ ፍቅር ውስጥ መሆን አይችልም። ስህተት የየትኛውም የፍቅር ህይወት አካል ነው። ስህተት ከሰራሽ ይቅርታ መጠየቅ ወዲያው ትልቅነት ነው። ይቅርታ መቀበል እንደዛው። ይቅርታ ማታረጊ ከሆነ በትዕቢት ነው የተሞላሽው ማለት ነው። ይቅርታ ማትቀበይ ከሆነ ቂም ነው ያለው ውስጥሽ፣ በቀል ነው ያለው፣ ክፋት ነው ያለው ውስጥሽ ማለት ነው። ታዲያ እንዴት ነው እውነተኛ ፍቅር አለ እኔ ጋር ወይ ደግሞ እውነተኛ ፍቅር እፈልጋለሁ የምትይው በየት በኩል ልትኖሪ ነው? መረዳት የህይወትሽ ቁልፍ ነገርና መርህ መሆን አለበት። ስድስተኛ ራስን በግልጽ ማሳየት መለማመድ ያስፈልጋል። ብዙ ጊዜ ስለ ራሳችን ደብቀን ነው እውነተኛ ፍቅር የምንፈልገው። እውነተኛ ፍቅር እኛን ስናሳይ ስንገልጸው የሚመጣ ነገር ነው። ሐሳባችንን፣ ፍላጎታችንን፣ ስሜታችንን፣ ያለፍንበትን ታሪክ፣ የመጣንበትን መንገድ፣ ወደፊት የምንፈልገውን ነገር እያንዳንዱ የተነጋገርን ስንመጣ ነው ከዛ ሰው ጋር ኮኔክት የምናደርገው የምንገናኘው። መዋሃድ መግባባት ያለው ራስን በመግለጽ ውስጥ ነው እንጂ ራስን አፍኖ በመያዝ ውስጥ አይደለም።
ራስን መግለጽ መለማመድ ያስፈልጋል። ራስን መደበቅ አይደለም ቁም ነገሩ፣ መግለጽ ያስፈልጋል። ያም ሰው ያውቀኛል፣ ወደፊት ስኖር አዲስ ባህሪ አይኖረውም፣ እሷንም ደግሞ አውቃታለሁ፣ አዲስ ነገር አይኖረውም። በደንብ ግልጽ ማድረግ መለማመድ ያስፈልገናል። የሚቀረን የሚጎለን ነገር አንዱ ይሄ ነው። እኔም እስካሁን በሰራኋቸው የማማከር አገልግሎት ውስጥ ባየኋቸው ኬዞች ውስጥ አንደኛውና ብዙ ሰዎች ያለው ክፍተት ራሳቸውን ግልጽ አያደርጉ፣ ስለ ራሳቸው ደብቀው በቃ ያለው ህይወት ግን እንዲስተካከል ይፈልጋሉ። እንደዚህ አይነት ህይወት የለም። ራሳችሁን ግልጽ አድርጋችሁ ስትኖሩ ነው እውነተኛ የፍቅር ህይወት የሚባለው የሚመጣው። ለብዙዎች ከባድ የሆነውም ለዚህ ነው። ራስን ግልጽ ማድረግ ከባድ ነገር ነው። ካላረጋችሁ ደግሞ እውነተኛ የሚባል ፍቅር የለም፣ የማስመሰል ፍቅር ነው የሚኖረው ማለት ነው። ሰባተኛውና የመጨረሻው ከልብ የሆነ ፍላጎት ማሳየት ነው። ሰዎችን ከልብ መውደድ፣ ስንጠይቅ ከልብ መጠየቅ፣ ቦታ ስንሰጥ ከልብ ቦታ መስጠት፣ ስናይ ቦታ መስጠት፣ እያንዳንዱ የምናደርገው ነገር ከልብ ማድረግ ያስፈልጋል። ማስመሰል አይደለም፣ ከልብ ማድረግ ይጠይቃል። ከልብ ለማወቅ ስንጠይቅና ጀስ መጠየቅ ስላለብን ብለን ስንጠይቅ ይለያያል። አብረን መሆን ስላለብን ስንሆንና የእውነት አብረን መሆን ስላለብን ስለምንፈልግ ስንሆን ይለያያል። የምታደርጓቸውን ነገሮች ከልብ አድርጓቸው። ከልብ ስታደርጉት በጣም ውጤት ያለው ነገር ታያላችሁ። እነዚህ 7 ነገሮች እውነተኛ የፍቅር ህይወት ለመግባት እውነተኛ የፍቅር አጋር ለማግኘት የሚጠቅሟቸው ነገሮች ናቸው። እንዳያቸዋቸው አብዛኞቹ ከእናንተ ጋር የሚገናኙ ነገሮች ናቸው። ያ ማለት እውነተኛ ፍቅር ከውጭ የሚመጣ ሳይሆን ከኔ ከውስጥ የሚፈልቅ ነው ማለት ነው። ከእናንተ ውስጥ የሚፈልቅ ፍቅር ከሌለ እውነተኛ ፍቅር በእናንተ ህይወት ላይ ድርሻ አይልም፣ ቦታ አይኖረውም። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ አድርጋችሁ ቤተሰብ ሆናችኋል ብዬ አምናለሁ። ለሌሎች ሰዎችም ሼር እንደምታደርጓቸው እርግጠኛ ነኝ። አመሰግናለሁ። እወዳችኋለሁ። ቻው